ብልጽግና ማዕከላዊ ኮሚቴ ውሳኔን ልንገራችሁ። ባለፈው ወር ብልጽግና ማዕከላዊ ኮሚቴ ተቀምጦ ነበር። ብዙ ውሳኔዎችን አስተላልፈዋል። ባለፈው ወር ከወሩ በላይ ሆኗል። ከውሳኔ በኋላ ባይዘው አብይ ወለጋ ሄደ። ከዛ በኋላ ዞር ዞር አለ። ደቡብ ሄደ፣ ምስራቅ ሄደ። እንደዚህ ሲዞር ነበር አብይ እና በማዕከላዊ ኮሚቴው ስብሰባ ላይ ማዕከላዊ ኮሚቴው እንዲረዳ ለማድረግ ሞክሮ ነበር። እኛ ይህንን የምንሰማው ከማዕከላዊ ኮሚቴ አባላት ነው። ምንድነው የተባለ? ተወሰኑ 15-20% ለተቃዋሚዎች መልቀቅ አለብን። እንግዲህ ተቃዋሚ ፓርቲዎች ደግሞ ከኛ ጋር መደራደር አለባቸው። መጀመሪያ ምርጫው ሳይካሄድ በፊት እኛን መደገፍ አለባቸው። ስለዚህ ወንበሮችን እንሰጣቸዋለን። ለተቃዋሚ ፓርቲዎች የተወሰኑ ወንበር መልቀቅ አለብን፣ ሙሉ በሙሉ መያዝ የለብንም ብሎ ለምን ብልጽግና አባላት ደግሞ ወንበር ይፈልጋሉ፣ ተቀምጠው የሚበሉበት ይፈልጋሉ ማዕከላዊ ኮሚቴው። ስለዚህ ማዕከላዊ ኮሚቴው የተወሰኑ ሰዎች እዚህ ውስጥ ያላችሁ ላትወዳደሩ ትችላላችሁ፣ ቺን ተረዱኝ። ለምን 15% 20% ለአጃቢዎቻችን መስጠት አለብን? እኛን የሚያጅቡ አጨብጫቢዎች፣ ሰርጋችን ደመቅ የሚያደርጉ ሰዎች፣ ግብዣውን ተቀብለው የሚመጡ ሰዎችን የተወሰኑ ወንበሮችን መልቀቅ ስላለብን ከዚህ ከማዕከላዊ ኮሚቴ የተወሰኑ ሰዎች አትወዳደሩም፣ ይቅርታ አድርጉልኝ ብሎ ነገራቸው። ስለዚህ በዛ መሰረት ደግሞ ወደ ፓርላማ ወይ ደግሞ ሌላ ክልል ምክር ቤት ወይ ከተማ ምክር ቤት ውስጥ የሚገቡ የተቃዋሚ ፓርቲዎች ተብዬዎቹ እኛን የሚደግፉ መሆን አለበት። ከነሱ ውስጥ ደግሞ በጣም ከኛ ጋር የሚሄዱ ሰዎች ናቸው የሚገቡት። የብልጽግናን አመለካከት የሚቀበሉ፣ ከብልጽግና ጋር የሚሰሩ ሹመቶችንም እንሰጣቸዋለን። የአስፈጻሚ እንደ በለጠ አይነት የሚሾሙ በለጠ ሞላ አይነት ብርሃኑ አይነት እንፈልጋቸዋለን። ያለው የአዲስ አበባ ከተማ አስተዳደር ውስጥ የኢዜማ ተላላኪዎች አሉ። እንደነሱ አይነት ሰዎችን እንፈልጋለን። ፈላልገን በተቃዋሚ ፓርቲ ስም ከኛ ጋር ይሰራሉ። ለነሱ ነው ወንበሩን የምትለቁት። አፉ ብላችሁ ካልተወዳደራችሁ ችግር የለም፣ በዛ መሰረት ተረዱን ብሎ ተናገረ። የብልጽግና ማዕከላዊ ኮሚቴም ተቀበለ፣ አጸደቀ። በዛ መሰረት ነው እንግዲህ ብዙ የፓርቲዎች ቦታ አሁን ለብልጽግናዎች ተወሰኑ ወንበሮችን ለኢዜማ ለቀቁ። ከአሁኑኑ እዚያ አካባቢ ለኢዜማ ተብሎ ብልጽግና አልተወዳደረም። እዛ አካባቢ ደግሞ ለእከሌ ፓርቲ ተብሎ ብልጽግና አልተወዳደረም። እዛ አካባቢ ደግሞ በግል የሚወዳደሩ ሰዎች አሉ። ግልም ተብሎ የለም፣ የአብይ ደጋፊ ናቸው ሙሉ። ኢትዮጵያ ውስጥ አሁን በግል ተወዳድሬ ፓርላማ ገባው ብሎ የሚያወራ ውሸቱ ነው። በግልም ይሁን እንደው ተቃዋሚ ፓርቲም ራሱን የሚቆጥረው ወይ በአብይ የተፈጠሩ ፓርቲዎች ናቸው ወይ ደግሞ የአብይ ደጋፊዎች ናቸው። ከዛ ውጭ ምንም አይነት ወንበር አይሰጥም። ይሄ በአብይ ብልጽግና ማዕከላዊ ኮሚቴ የተወሰነ ነው። ውሳኔውን ነው የምነግራችሁ እኮ ነው። የአብይ ደጋፊ ካልሆኑ ወንበር አይሰጥም። ምናልባት አንዳንድ ፓርቲዎችን ወንበር ሰጣቸዋለሁ ብሎ እንዲያጅቡ አድርጓል። በኋላ ላይ ደግሞ ልክዳቸው ይችላል። አሁን ሰርጉ ላይ አጫውቶ ሰርጉ ላይ ሄዶ ዘፍኖለት በቃ ሞቅ ደመቅ አድርጎለት በኋላ ላይ ደግሞ ወንበር አልሰጥም ካለ ወይኔ ብሎ አንዳንድ ፓርቲዎች በኋላ ደግሞ ሊያለቅሱ ይችላሉ እና ተክደናል ብሎ ሊያለቅሱ ይችላሉ። እና ብዙ እያየን ነው። የሚካሄዱም አሉ። ይሄ የታወቀ ነው። የአብይ አካሄድ ነው። ከዛ ከአብይ ጋር ጨፍረ
በኋላ ላይ ካደኝ ማለት አትችልም። ኦልሬዲ እሱ የታወቀ ነው። ስለዚህ አድምቀለት በኋላ ላይ ካደኝ ብትል እንደዚህ አይነት እንትን የለም። አብይ የሚፈልገው ለለጅት መሲ ነው። አሁን ከሱ ጋር ዳንስ አድርገ ጠጥተ በቃ ምርጫ አለ ብሎ ሰው እንዲያምን ምርጫ አለ ብሎ ኢትዮጵያ ውስጥ ምርጫ ምንም የለም። ህዝብ ስልጣኑን ኤክሰርሳይዝ የሚያደርግበት ምንም አይነት ምርጫ የለም። ነገር ግን አንዳንድ ፓርቲዎች ይህንን ሞቅ ደመቅ እያደረጉ ነው። ያ ደግሞ ዞሮ ዞሮ አብይን ይጠቅማል። ለጅት መሲሁን በህዝብ ዘንድ በዓለም አቀፍ ዘንድም ይኸው ምርጫ ክርክር እየተካሄደ ነው። ሰዎች እየተወዳደሩ ነው። የክሌ ፓርቲ እየተወዳደረ ነው። እንደዚህ እየተባለ ያው ለአብይ ነው የምትሰራ። ነገር ግን አብይ ወስኗል። በፓርቲ ደረጃ ወስኗል። በብልጽግና ፓርቲ ደረጃ የተወሰነ ምንድን ነው? አንደኛ በግልም የሚወዳደሩ የኛ ደጋፊ ናቸው። ሁለተኛ ተቃዋሚ ፓርቲዎችም አዳዲስ ተቃዋሚ ፓርቲዎች ሰምታችሁም ማጠቁት ስም አለ። እንደው የበቀሉ በየቀኑ እየበቀሉ ነው። የአብይ ፓርቲዎች ናቸው እነሱ። ለእነሱ የተወሰነ እንትን የሚያስመስሉ ሰዎች እንዲገቡ ይደረጋል። ከዚያም የነበሩ ፓርቲዎችም አሁን በገንዘብ የተቸገሩም አሉ። ነገራችን ላይ ይሄ ወንበር አግኝተው ህይወታቸውን መለወጥ የሚፈልጉ ፓርቲዎች አሉ። ይሄ ግልጽ ነው። እና ስለዚህ ትንሽ እንደው የተወሰነ ነገር ቤት የላቸውም፣ የተቸገሩ አሉ። ከዛ አልፎም ደግሞ ከብልጽግና ጋር የሚሰሩ ፓርቲዎች አሉ። ተቃዋሚ ፓርቲ ሆኖ በብልጽግና የተገዙ ሰዎችም አሉ፣ ፓርቲዎችም አሉ። ስለዚህ በዛ ደረጃ ለወንበር የሚሰጣቸው የአብይ ደጋፊዎች ናቸው፣ የኛ ሰዎች ናቸው የሚገቡት ብለዋል አብይ። የኛ ሰዎች የሆኑ ብቻ ናቸው ፓርላማ ውስጥ የሚገቡት። ነገር ግን የሚመጡት በግል በተቃዋሚ ፓርቲ ስም ነው፣ ነገር ግን የኛ ናቸው ብለዋል። አስቡት፣ የኛ ሰዎች ናቸው ፓርላማ የሚገቡት ብለው በብልጽግና ማዕከላዊ ኮሚቴ ውሳኔ ተላልፈዋል። ለምሳሌ አሁን ዳንኤል ክብረት የካ ክፍለ ከተማ ላይ ነው ባለፈውም ተወዳድረው ፓርላማ የገባ፣ በግል ነው ደግሞ የተወዳደረው። ዳንኤል ክብረት የግል ተወዳዳሪ ሆኖ ነው ባለፈውም ፓርላማ አባል የሆነው፣ አሁንም የግል ተወዳዳሪ ሆኖ ቁንጮ የብልጽግና ኃላፊ ሆኖ በግል ይወዳደራል ዳንኤል ክብረት። እንደዚህ አይነት ሰዎች አሁን ብርሃኑ ነጋ ከፓርቲ ተሸኝተዋል ይባላል። ሲፈልጉ ሊያመጡ ይችላሉ፣ በግል ሊያመጡ ይችላሉ። እኔ ከዚህም በፊት የሰማሁት ምንድን ነው፣ ብርሃኑ ነጋ ባለፈው ምርጫ ላይ በብልጽግና ነው የተሸነፈው። ባለፈው ምርጫ ላይ ተሸንፎ በብልጽግና ተሸንፎ ፓርላማ ሳይገባ ቀረ። ነገር ግን አብይ ብርሃኑ ነጋ ፓርላማ እንዲገባ ፈልጎ ነበር። ከዛ ምንድነው የሆነ በቴክኒክ ነው እንግዲህ ያ ነገር የሆነው። ብልጽግና ድሮፕ አላደረጉም። አብይ ቢዚ ሆኖ መሰለኝ የብልጽግና ሰው ብርሃኑ ነጋ የተወዳደረበት ቦታ አልወጣለትም፣ ማለት ድሮፕ አልተደረገም። ስለዚህ ቦታውን አልለቀቅለትም። ስለዚህ ያው ካድሬው ደግሞ ብልጽግናን እንዲያሸንፍ አደረጉ። ከዛ አብይ ሲሰማ ብርሃኑ ተሸነፈ የተባለ፣ ያው በአብይ ሰው ነው የተሸነፈ። ደግሞ ብርሃኑ ለአብይ ደውሎ ይኸው ጉድ አደረጉኝ እኮ ሰዎች ብሎ፣ ምንድነው ተሸነፍኩ፣ ለምንድነው ቀድሜ የማትነግረኝ? ከዛ አብይ ደግሞ ለብርቱካን ሚደቅሳ ደወለ። በዛን ጊዜ ባለፈው ምርጫ ላይ ብርቱካንን ደውሎ ለምንድነው ብርሃኑ ነጋ ፓርላማ መግባት ነበረበት ብሎ ብርቱካንን ጠየቀ። ብርቱካን ሚደቅሳ አረ አላደርግም አለች። አላደርግም በቃ ኦልሬዲ መጀመሪያ ብልጽግና እንዲገባ ነው የተወሰነ፣ ብልጽግና ገብቷል፣ አሸንፏል ብልጽግና። ስለዚህ ብርሃኑ ነጋ አልገባም አይገባም አለች። እረ የሆነ ነገር አድርጊና ሰዎቹን እዛ ያሉ የኔን አመራሮችን እንትን አደርጋለሁ እንዲወጣ አደርጋለሁ፣ ለውጪና እንትኑን አድርጊና
ብርሃኑ ፓርላማ ይግባ ብሎ ብርቱካን ሚደቅሳን ጠየቀ። ብርቱካን እምቢ አለች። ያው ብርቱካን ጥሩ ነገር ሰርታ ሳይሆን ብርቱካን በግል ከብርሃኑ ነጋ ጋር ቁርሾ አላት። በጣም እንደው ከ97ቱ ምርጫ ጀምሮ እንደው ከብርሃኑ ነጋና ብርቱካን ሚደቅሳ አይገናኙም። በጣም እነሱ መካከል የነበረው ጥል እኔ በቅርብ አውቃለሁ። ብርሃኑም እሷን አይወድም፣ ብርቱካን ሚደቅሳ ብርሃኑ ነጋን ለአይን አትወድም፣ ማየት አትፈልግም። ስለዚህ ያው ብርሃኑ ነጋ ባይሆን አብይን እምቢ አትልም ብርቱካን። ሌላ ሰው ቢሆን አብይ ደውሎ ብርቱካን ፕሊስ ለውጪና እንትኑን ገልበጥ አድርገሽ ድምፁን እኔ ነገር አድርጊና ወይ ደግሞ ያኛው ሰውዬ ታመመ ተብሎ የሆነ ነገር ኩክ ተደርጎ የሆነ ነገር ያደርጋሉ። እስቲ ይታወቃል። ኢህአዴግ ውስጥ አሰራሩን እናውቃለን። ብልጽግና ደግሞ የታወቀ ነው። እና ሌላ ሰው ቢሆን ብርቱካን እምቢ አትልም። ነገር ግን ብርሃኑ ነጋ ስለሆነ እሷም በውስጧ በጣም ስጠብቅ ነበር እንዲህ አይነት ነገር። እምቢ አለች። ብርሃኑ ነጋ ከፓርላማ ውጭ ያደረገች። ያ አብይ ደግሞ ብርሃኑ ነጋን ስለሚወድ ብርሃኑ ነጋን ሾመ ትምህርት ሚኒስቴር አድርጎ። ስለዚህ ዞሮ ዞሮ ብርሃኑ ነጋ ለፓርላማ የሄደ ያስረዳል። እዛው አካባቢ ነው፣ ድምፅ አይሰጥም እንጂ ብርሃኑ ነጋ ፓርላማ አካባቢ አይጠፋም። እና አሁን እንግዲህ ብርሃኑ ነጋ አይነት ነው የሚፈለገው። ኢዜማ አሁን ራሱን አዘጋጅቶ ለዛ ጽድት ብሎ ቦታዎቹ ተዘጋጅቶለት አቀባበል ሊያደርጉለት የተወሰኑ ወንበሮች ለኢዜማ፣ የተወሰኑ ወንበሮች ለከሌ ፓርቲ፣ የተወሰኑ ወንበሮች ለከሌ እንደዚህ አብይ ቁጭ ብሎ ወንበርን ያድላል። ድሮ የምናውቀው ስልጣንን ያድላል አይደል? አሁን የፓርላማ መቀመጫ የሚያድለው ማን ነው? አብይ አህመድ ነው። ፓርላማ መቀመጫ ኢትዮጵያ ሕዝብ ነበር ማደል ነበርባቸው። ይሄ ስልጣን ምርጫ ብኖር ስልጣኑ የሕዝብ ነው። የፓርላማ መቀመጫ የምታገኘው በሕዝብ ነው እንጂ በአብይ አይደለም። አሁን አብይ ነው የሚሰጠው። ስለዚህ አሁን ምርጫ የሚባለው ውሸት ነው። እሱ አዲስ አበባ ውስጥ አሁን ክርክር ምናምን ተብሎ የሚካሄደው ውሸት ነው። እሱ አስመሳይ ነው፣ እያስመሰሉ ነው። ዋናው ነገር ግን አብይ ከስልጣን አለፍ ብሎ ወንበሮቹን አንድ በአንድ ቆጥሮ ካልኩሌተር ይዞ እዛ ቦታ እከሌ ይቀመጥ፣ እዛ ቦታ እከሌ ፓርላማ ውስጥ እኮ ነው። ይሄ መንግስት መስሪያ ቤት ውስጥ አይደለም። ፓርላማ ውስጥ ማን ነው በምን ቋንቋ ይምጣ፣ እከሌ እዚህ ይግባ፣ እከሌ እዛ ይቀመጥ፣ እከሌ እዛ ጋር፣ እዛ ደግሞ ሰው እንትን ብልጽግናዎች እንዳትወዳደሩ እዛ ጋር ብሎ ይደለድላል። ኦልሬዲ የታወቀ ነው። አሁን ስንት ፐርሰንት ፓርላማ ገባ፣ ስንት ፐርሰንት ብልጽግና ነው፣ ስንት ፐርሰንት አስመሳይ ህዝብ ነው፣ በግልስ የገባ ማን ነው? ኦልሬዲ የታወቀ ነው። ኦልሬዲ የታወቀ ጉዳይ እኮ ነው። ምርጫ የሚባል ነገር የለም። ዝም ብሎ ነው ገንዘብን የሚያባክኑት። እና የሚፈለጉ እንደዚህ አይነት ሰዎች ናቸው። እኔ አሁን እነ መረራ በጣም ትልቅ ስራ ነው የሰሩት በዚህ ሰዓት። ለምን አንደኛ ምርጫ ውስጥ ያው ምንድነው የተደረገ፣ ባለፈው ምርጫ ላይ አልተሳተፉም። ስላልተሳተፉ አሁን ደግሞ አንሳተፍም ማለት አይችሉም። ሁለቴ በተከታታይ 2 ጊዜ ከምርጫ ከቀረ ከድግሱ ከቀረ ይሰርዛሉ። ይሄ የብልጽግና ህግ ነው። በተከታታይ 2 ጊዜ ከአብይ ሰርግ ከቀረ ኢትዮጵያ ውስጥ ፓርቲ ሆነ አትቀጥልም። ይሄ ህግ ነው። ስለዚህ አሁን ምንድነው ያደረጉት እነ መረራ ኦፌኮ መሰረዝ አይፈልጉም። ስለዚህ 3 ሰው ነው እንደዛ አይነት አዲስ አበባ ላይ ዝም ብሎ ሰው ላለመሰረዝ 3 ሰው 5 ሰው አዲስ አበባ ላይ ኦሮሚያ ላይ አለ። አዲስ አበባ ላይ 3 ሰው 4 5 ሰው እንደዛ አይነት ተሰጡ። ከዛ በኋላ ኑና ተከራከሩ
ኑና ፖሊሲያችሁን እንትን አድርጉና ብልጽግና ጋር ታይታችሁ ፎቶ ተነሱ